is a death match. Someone has to die. ታሪኩ የሚጀምረው የፖሊስ መኮንኖች ታሳሪዎችን አሰቃቂ ድርጊቶችን የሚያስደርጉበትን አደገኛ እስር ቤት እያስመለከተን ነው። እስረኞች ብዙውን ጊዜ እስከ ሞት ድረስ የሚያደርስ አስከፊ ፍልሚያ በግዳጅ እንዲፋለሙ ይደረጋሉ። በዚህም የእስር ቤቱ ዋና አዛዥ ይዝናና ነበር። ቢሆንም ግን ፍልሚያው ብቻውን አዛዡን ሊያረከው አልቻለም። ከነሱ በተጨማሪም ሀብታሞችን ለማዝናናትና የቁማር ስራዎችን ለማካሄድ እነዚህን የጭካኔ ፍልሚያዎች ያፋልማሉ። እናም ከዚህ ሁሉ የጭካኔ ተግባር በስተጀርባ ያለው የእስር ቤቱ ዋና መኮንን ነው። የፍልሚያውም አንደኛውና ዋነኛው ህግ ከፍልሚያው ሜዳው መውጣት የሚችለው አንድ ሰው ብቻ ነው። ያ ማለትም ተፋላሚዎች የግድ ተቃራኒያቸውን መግደል አለባቸው። በሌላ በኩል ደግሞ በርክ የተባለ አንድ ወጣት ልጁን ከትምህርት ቤት ሲወስድ እንመለከተዋለን። ቤት ሲደርሱ ማርያም የተባለች ሚስቱ ሁለቱንም ትቀበላቸዋለች። ከዚህ በኋላም በርክ የኤፍቢአይ ኤጀንት የሆነውን ስቲቭ ከተባለው ጓደኛው ጋር ይገናኛል። በርክም ከዚህ በፊት ከስቲቭ ጋር ብዙ ስራዎችን ሰርቷል። ነገር ግን ከ2 ዓመት በፊት በሆነ ምክንያት ከልዩ ኃይል ቡድን ይባረራል። እናም አሁን ላይ ስቲቭ ለበርክ አንድ ስራ አብረው እንዲሰሩ ይጠይቀዋል። እሱም የአደገኛውን እስር ቤት ድብቅ ሚስጥር ማጋለጥ ነበር። እናም በተቻላቸው አቅም እንዲህ አይነቱን ተግባር ማስቆም አለባቸው። በተጨማሪም ይህንን ፍልሚያ የሚያካሂዱት በሚያስደንቅ ሁኔታ የአደገኛው የእስር ቤቱ መኮንኖች እንደሆኑና ባለፉት 4 ሳምንታት ውስጥ ብቻ 8 ሬሳዎች ከእስር ቤቱ እንደወጡ ያብራራል። ምንም እንኳን ኤፍቢአይ ይህንን ካየ በኋላ ኦፊሰሩን ደጋግሞ ስለ ሁኔታው ቢጠይቁትም ኦፊሰሩ ነገርየውን በመሸፈን ምንም እንዳያውቁ ከልክሏቸዋል። ቢሆንም ግን ኤፍቢአይ ምንም ሊያምነው አልቻለም። እናም አንድ የሆነ ነገር እየደበቁ እንደሆነ ስለጠረጠረ በድብቅ ምርመራ ለማድረግ ይወስናል። እናም በርክ ይህንን ለማድረግ ከተስማማ ወደ ድሮ ስራው ተመልሶ እንደሚሄድና በተጨማሪም ልጁ ወደፊት ኮሌጅ ሲገባ ሙሉ ስኮላርሺፕ እንደሚያገኝ ቃል ይገባለታል። ይህንን ሁሉ ከሰማ በኋላም በርክ ትንሽ የማሰቢያ ጊዜ ጠይቆ ወደ ቤቱ ሄዶ ስለ ጉዳዩ ማሰብ ይጀምራል። ነገር ግን ብዙ ቢያስብም ምንም ውሳኔ ላይ ሊደርስ አልቻለም። ሆኖም ግን በመጨረሻ የልጁን የወደፊት ህይወት ለማስተካከል ሲል ስራውን ለመስራት ወሰነ። ከዚያም በነጋታው ከስቲቭ ጋር በመገናኘት ለተልእኮ ሙሉ በሙሉ ዝግጁ መሆኑን ያሳውቀዋል። ስቲቭም ይህንን ከሰማ በኋላ ወደ አንድ ፖሊስ ጣቢያ ፊት ለፊት ወስዶት አጠቃላይ እቅዱን ያብራራለታል። በመቀጠልም እዚህ ጋር የፖሊሶችን ትኩረት የሚስብ ሁከት እንዲፈጥርና በእነሱ ቁጥጥር ውስጥ እንዲውል ነገረው። በርክም በተባለው መሰረት በፍጥነት አንድ ፖሊስ በማጥቃት መኪናውን ለመስረቅ ይሞክራል። ብዙም ሳይቆይ በእቅዱ መሰረት ብዙ የፖሊስ መኮንኖች በርክን መከታተል ጀመሩ። ከዚያም ተይዞ ወደ ፍርድ ቤት ከቀረበ በኋላ ባደረገው የዘረፋ ሙከራ ምክንያት የ2 ዓመት እስራት ተፈርዶበት ወደ አደገኛው እስር ቤት ይላካል። በዚህ ጊዜም ሁሉም ታሳሪዎች ወደ ውስጥ ከመግባታቸው በፊት የእስር ቤቱ አዛዥ መጥቶ ሁሉም ሰው የእሱን ትዕዛዝ እንዲከተልና አለበለዚያ አስከፊ ነገር እንደሚጠብቃቸው ያስጠነቅቃቸዋል። ይህ ከተነገራቸው በኋላም በርክን ጨምሮ ሌሎች እስረኞች ወደ የክፍላቸው ይላካሉ። በዚያው ምሽትም እንደተለመደው መኮንኑ የዕለቱን ፍልሚያ ሲያይ እንመለከተዋለን። እናም እንደተለመደው አንዱ እስረኛ ሲሞት አንዱ ደግሞ ነፍሱን ያድናል። ከፍልሚያው በኋላም አንድ ጠባቂ ወደ አለቃው በመምጣት በርክ ስለተባለው እስረኛ ነገረው። እናም በቅርቡ እስር ቤቱን እንደተቀላቀለና በቀድሞ ህይወቱ የልዩ ኃይል አባል መሆኑን ይነግረዋል። አለቃውም ይህንን በሰማ ጊዜ በጣም ደስተኛ በመሆን በሚቀጥለው ቀን ለፍልሚያው እንዲመለምሉት ጠባቂውን ያዘዋል። በማግስቱም ሁሉም እስረኞች ወደ ጂም በመሄድ ስፖርት መስራት ይጀምራሉ። እናም ሁሉም ለፍልሚያው ራሳቸውን እያሰለጠኑ ነበር። በዚህ መሃልም በርክ ራዲና ቶሚ ከተባሉ እስረኞች ጋር ይገናኛል። ከጥቂት ሰዓታት በኋላም በርክ አንዳንድ መጥፎ እስረኞች ያለምንም ምክንያት ኤሪ የተባለን አንድ እስረኛ ለመደብደብ ሲሞክሩ ይመለከታቸዋል። ይህንንም ተመልክቶ ዝም ማለት ስላልቻለ ወደዛ በመሄድ አስቆማቸው። በዚህም ምክንያት ነገሮች ወደ ክርክር ያመራሉ። ነገር ግን በርክ ምንም ምላሽ ሳይሰጣቸው ከቦታው ይሄዳል። ከጥቂት ቆይታ በኋላም በርክ ዋና መኮንኑን ሊያናገረው እንደሚፈልግ ተነግሮት ወደ ቢሮ ይሄዳል። ነገር ግን መንገዱ ላይ እነዚያ ቀደም ሲል ያስቆማቸው 2 ሰዎች ፊት ለፊቱ ላይ ብቅ ይላሉ። ከዚያም ሊፋለሙት ሲሞክሩ በርክ ሁለቱንም ያለምንም ችግር ያስወግዳቸዋል። በኋላም ከአዛዡ ጋር ተገናኝቶ አዛዡ የእሱ የምንም ጊዜ ተፋላሚ ሊያደርገው እንደሚፈልግ ነገረው። ነገር ግን በቅድሚያ የእሱን ትዕዛዝ መከተል እንዳለበት ያስጠነቅቀዋል። ከትንሽ ቆይታ በኋላም የበርክ ሚስት የሆነችው ማርያም ልትጎበኘው ትመጣለች። እናም ግራ በመጋባት ስሜት ላይ ሆና ለምን ወደዚህ መግባት እንዳስፈለገና ስለተፈጠረው ነገር እንዳለ ጠይቀችው። ነገር ግን በርክ አሁን ጊዜው እንዳልሆነና እውነቱን ሊነግራት እንደማይችል ይመልስላታል። በተጨማሪም ሁሉም ነገር ሰላም ስለሆነ መጨነቅ እንደማያስፈልግና ሁኔታዎች አደገኛ ስለሆኑ ዳግም ለጥየቃ እንዳትመጣ አስጠነቀቃት። የዚያን ቀን ምሽት ላይ መኮንኑ ከአንድ ባልደረባው ጋር በስልክ ሲነጋገር እንመለከተዋለን። መኮንኑም ከዚህ ባለ ሀብት ጋር አንድ ውል ነበረው። እሱም የእስር ቤቱን ፍልሚያዎች በኦንላይን ለሰዎች ማስመልከት ነበር። ምክንያቱም ይህንን ሲያደርጉ በብዙ መንገድ ገንዘብ ማግኘት ይችላሉ። ከሚያገኙት ገንዘብ ላይ መኮንኑ ድርሻ አለው። ከዚያም ለባልደረባው አዲስ ስለመጣው በርክ ይነግረዋል። እናም ባልደረባውን በርክን ወዶት ነበር።
ምክንያቱም በርክ ቢፋለም በአሸናፊነቱ እርግጠኛ ስለሆኑ በአንድ ጀንበር በሚሊዮን የሚቆጠር ዶላር ማግኘት እንደሚችሉ እርግጠኛ ናቸው። ከዚያም አመሻሽ ላይ ሁሉም ጠባቂዎች ወደ በርክ ክፍል በመምጣት ፊቱ ላይ ጥቁር ጭንብር ካደረጉለት በኋላ ወደ ፍልሚያ ቦታ ያስገቡታል። ልክ ወደ ሜዳው እንደገባም ተቃዋሚው ብቅ ብሎ ጥቃት መሰንዘሩን ተያያዘው። በተመሳሳይ ጊዜም በርክ መልሶ ማጥቃት ጀመረ። እናም ይህንን ሁሉ ፍልሚያ የመኮንኑ ባልደረባ በሴቶች ተከቦ እየተመለከተውና እየተዝናና ነበር። ብዙም ሳይቆይ በርክ ተፋላሚውን በማሸነፍ ኃይሉን ያሳያቸዋል። ከፍልሚያው በኋላም መኮንኑ ወደ በርክ በመምጣት ያመሰግነዋል። ቢሆንም ግን በርክ በቀጥታ መቃወም ጀመረ። ምክንያቱም በፍልሚያው ላይ የግድ ተቃዋሚውን መግደል ካለበት በዚህ ፍልሚያ ላይ እጁን ማስገባት አይፈልግም። ቢሆንም ግን አዛዡ የሚነግረውን ነገር ከቁብም አልቆጠረውም። ይልቁንም የተባለውን ነገር ብቻ እንዲያደርግ ነግሮት ያስፈራራዋል። በኋላም በርክ ወደ ክፍሉ በመሄድ ቀኑን ሙሉ የተካሄደውን ነገር እንዳለ በአንዲት ብጣሽ ወረቀት ላይ ጽፎ መጽሐፍ ስር ይደብቀዋል። ከትንሽ ቆይታ በኋላም አንድ ሽማግሌ ለታሳሪያን መጽሐፍ ማዞር ይጀምራል። በዚህ ጊዜም በርክ አዲስ መጽሐፍ ወስዶ አሮጌውን መጽሐፍ ወደ ቤተ መጻሕፍት እንዲወስድ ጠየቀው። ሽማግሌው ምንም ሳይጠራጠር መጽሐፉን ተቀብሎ ይወስደዋል። በሌላ በኩል ደግሞ የስቲቭ ሰዎች በፍጥነት ያንን መጽሐፍ ከአዛውንቱ ወስደው በርክ የጻፈውን ደብዳቤ ለስቲቭ ያደርሱለታል። እናም ስቲቭ በእስር ቤት ውስጥ ምን እየተካሄደ እንዳለ በግልጽ መረዳት ይጀምራል። በማግስቱም በርክ ከራሊና ቶሚ ጋር ተገናኝቶ እየተነጋገረ ሳለ ራሊ በበርክ ፊቱ ላይ ያለውን ጠባሳዎች ያስተውላል። እናም ይህን ሲመለከት በግዳጅ የአስከፊ ፍልሚያ አካል እንደተደረገ ይረዳል። በኋላም በመመገቢያ ሰዓት ላይ ሁሉም በካፌው ላይ እየተመገቡ ሳለ አንድ ሚልተን የተባለ ግዙፍ ሰው እንመለከታለን። ሚልተን በእስር ቤቱ ላይ በግዙፍነቱና በኃይሉ ስለሚታወቅ ማንም ደፍሮ እሱን የሚሳፈጠው አልነበረም። ነገር ግን በዚህ ሰዓት ኤሪ የተባለ አንድ እስረኛ ሳያውቅ በአጋጣሚ ምግቡን ያበላሽበታል። በዚህም ምክንያት ሚልተን በንዴት ተሞልቶ ኤሪን ሊደበድበው ይይዘዋል። ነገር ግን በርክ በመካከላቸው ጣልቃ በመግባት ሚልተንን እንዲረጋጋ ነገረው። ይህንን ሲሰማ ሚልተን ከመረጋጋት ይልቅ የበለጠ ንዴቱ እየባሰ ይመጣል። ይሁን እንጂ ጉዳዩ የበለጠ ከመባባሱ በፊት ቶሚ ጣልቃ ገብቶ ሚልተንን አረጋገው። በዚያው ምሽትም እንደተለመደው የእስር ቤቱ ጠባቂዎች በርክን ይዘውት ለሌላ ፍልሚያ ይወስዱታል። በዚህ ጊዜ ግን በርክ ምንም የመፋለም ፍላጎት አልነበረውም። መኮንኑም የሚስቱንና የልጁን ፎቶ እያሳየው ያስፈራራው ጀመር። እናም ትዕዛዙን ካልተቀበለ ቤተሰቡን በራሱ ችግር ውስጥ እንደሚያስገባ አስጠነቀቀው። በርክም በዚህ ሰዓት ምንም አማራጭ ስለሌለው ለመፋለም ተስማማ። ወደ ፍልሚያው ሜዳ ሲገባም አንድ ቻይናዊ ተፋላሚ እንመለከታለን። በዚህ ጊዜ ፍልሚያው ለበርክ ትንሽ ከበድ ብሎት ነበር። ነገር ግን በመጨረሻ በታላቅ ዝረራ ተቃዋሚውን ገድሎ ያሸንፈዋል። ከፍልሚያው በኋላም ወደ አንድ ክፍል ሲመለስ መኮንኑ በተደጋጋሚ የቤተሰቡን ፎቶ እያሳየው ከእንግዲህ ወዲህ መፋለም የዕለት ተዕለት ተግባሩ እንደሆነ አስጠነቀቀው። አለበለዚያ ግን ቤተሰቡን በራሱ እጅ ያጣል። በርክም ይህንን ሲሰማ በከፍተኛ ሁኔታ ይናደዳል። ምክንያቱም በተደጋጋሚ እየተፋለመ በተደጋጋሚ ሰዎችን መግደል አለበት። ይህ በእንዲህ እንዳለ ሜሪ ወደ ስቲቭ ደውላ በርክ ለምን ወደ እስር ቤት እንደተላከ ትጠይቀዋለች። እናም ስለ ባሏ በጣም ተጨንቃ ነበር። ስቲቭም ሊያረጋጋ ፈልጎ ሁሉንም ነገር እንደሚያስተካክል ቃል ይገባላታል። በነጋታውም በርክ በጂሙ አካባቢ ከሌሎች እስረኞች ጋር ስፖርት እየሰራ ሳለ ኤሪ በድንገት መሬት ላይ ወድቆ ይመለከተዋል። ይህንንም ያደረገው ሚልተን ነበር። ምክንያቱም ባለፈው የተከሰተውን ክስተት እስካሁንም ሊረሳ አልቻለውም። በዚህም ምክንያት በርክ በንዴት ተሞልቶ ከሚልተን ጋር ለመፋለም ይነሳሳል። ቢሆንም ግን በአካባቢው የነበሩ ሌሎች እስረኞች ያስቆሙታል። በዚያው ምሽትም ጠባቂው አንዲት ቆንጆ ሴት እንደ ሽልማት ወደ በርክ የእስር ክፍል ይልካል። ምክንያቱም የበርክ ፍልሚያ ብዙ ትርፍ አስገኝቶለት ነበር። ሆኖም ግን በርክ ሚስቱን በጣም ስለሚወዳት ልጅቷን በቀጥታ ከክፍሉ ያስወጣታል። ከዚያም እንደተለመደው በወረቀት ላይ አንድ ነገር ጽፎ መጽሐፍ ውስጥ ይደብቀዋል። እናም ሽማግሌው እንደገና ሲመጣ ወደ ቤተ መጻሕፍቱ እንዲወስድ ጠየቀው። በዚህ ጊዜ ግን ቶሚ የተባለው ሰው ሁሉንም ነገር በድብቅ እየተመለከተ ነበር። ከትንሽ ቆይታ በኋላም ጠባቂዎች ራሊን ከክፍሉ አስወጥተው አንጠልጥለው ወደ ፍልሚያ ሜዳ ይወስዱታል። በሚያሳዝን ሁኔታ ግን ራሊ የሚፋለመው ከሚልተን ጋር ነበር። እናም ፍልሚያው እንደተጀመረ ሚልተን ራሊን ክፉኛ መደብደብ ጀመረ። ከብዙ አሰቃቂ ምቶች በኋላ ሚልተን ራሊን ገድሎ ፍልሚያውን ያሸንፈዋል። በማግስቱም በርክ ከክፍሉ ሲወጣ ራሊን ያጠዋል። እናም ወደ ጂሙ አካባቢ ሄዶ ሌሎች እስረኞችን ሲጠይቃቸው ራሊ በትላንትናው ምሽት በተደረገው ፍልሚያ አሰቃቂ ሞት እንደደረሰበት ተነገረው። በርክም ይህንን ሲሰማ እጅግ ተናደደ። ከትንሽ ቆይታ በኋላም ሁለት ጠባቂዎች በርክን ይዘውት ወደ ክፍሉ ይወስዱታል። እዚያም አዛዡ እየጠበቀው ነበር። እናም በሚያሳዝን ሁኔታ አዛዡ በሽማግሌው በኩል ወደ ቤተ መጻሕፍት የተላከውን ወረቀት አግኝቶት ነበር። ከዚያም ለማን እየሰራ እንደሆነ ማፋጠጥ ጀመረ። በርክ ግን ምንም ነገር ትንፍሽ አላለም። ይልቁንም መኮንኑ ላይ ፈገግ ይልበታል። በዚህም ምክንያት ፖሊሶቹ ከጎኑ ወዳለው ባዶ ክፍል ወስዶት ማሰቃየት ጀመሩ። በተመሳሳይ ጊዜ መጽሐፍ አዘዋሪውን ሽማግሌ አንዱ ጠባቂ ይገለዋል። በርክም መቋቋም በማይችለው ከባድ የኤሌክትሪክ ንዝረት መሰቃየቱን ቀጠለ። በዚህ ጊዜም ቶሚ ብቅ ብሎ ለራሱ ጥቅም ሲል ሁሉንም ነገር ያጋለጠው እሱ እንደሆነ እውነታውን ለበርክ ነገረው።
ይህ በእንዲህ እንዳለ ስቲቭ በርክን መገናኘት ስላልቻለ ሲጨናነቅ ያስመለክተናል። እናም ማርያምን ተገናኝቶ ስላለው ነገር እንዳለ እውነታውን ነገራት። እሱም በርክ የታሰረው ወንጀል ሰርቶ ሳይሆን ለኤፍቢአይ ምስጢራዊ ተልእኮ እንደሆነ ነበር። እናም ተልእኮ ከተሳካ ለእሷና ለልጇ ያማረ የወደፊት ህይወት ይኖራቸዋል። ይሁን እንጂ አሁን ነገሮች አስጊ እየሆኑ ስለመጡ ለማርያምና ለልጇ ደህንነት ስቲቭ ወደ ሌላ አስተማማኝ ቦታ ሊወስዳቸው ይነሳል። ነገር ግን ማርያም እቃዎቿን ሁሉ ጠቅልላ ለመሄድ ስትነሳ የእስር ቤቱ የጠባቂዎች ቡድን አባላት በሙሉ ወደ ቤቱ ገብተው ያዟቸው። በዚህ ጊዜም ስቲቭን ሲመለከቱ ያለምንም ማመንታት ይተኩሱበታል። ቢሆንም ግን እንደ ዕድል ሆኖ ስቲቭ ጥይት መከላከያ ልብስ ለብሶ ስለነበረ እንደምንም ተረፈ። ከዚያም በፍጥነት ወደ ኤፍቢአይ ቢሮ በመደወል መላ የእስር ቤቱን ጠባቂዎች በቁጥጥር ስር እንዲውሉ ያዛል። ይህ በእንዲህ እንዳለ የጠባቂው ቡድን ማርያምንና ልጇን ወደ መኮንኑ ያመጧቸዋል። በዚህም መኮንኑ በእነሱ በኩል በርክን ለማወጣጣት አስቦ ነበር። እናም ሁለቱም በግዳጅ የበርክንና የሚልተንን አስፈሪ ፊልሚያ እንዲመለከቱ ያደርጋቸዋል። በርክም ለፍልሚያው ገብቶ ልጁንና ሚስቱን ቆመው ሲመለከተዋቸው ደርቆ ቀረ። ከትንሽ ቆይታ በኋላም በሁለቱም ኃያላን በኩል ፍልሚያው ተጀመረ። እናም በርክ ልጁንና ሚስቱን ከመኮንኑ እጅ ለማዳን ከፈለገ በማንኛውም ዋጋ ይህንን ፍልሚያ ማሸነፍ ግድ ነው። መጀመሪያ ላይም በርክ ያለምንም ፋታ ሚልተንን ደብድቦ ይጥለዋል። ነገር ግን መኮንኑ በተንኮል 2 የቤዝቦል ዱላዎችን ወደ ፍልሚያው ሜዳ ይወረውራል። አሁንም ቢሆን ግን በርክ የልዩ ኃይሉን ስልጠና በመጠቀም ሚልተንን ዘርሮ ይጥለዋል። ነገር ግን ሚልተንን ሙሉ በሙሉ ሊጨርሰው ሲል በመጨረሻው ሰዓት ላይ ሚስቱና ልጁ ይህንን ፍልሚያ እየተመለከቱ እንደሆነ ያስተውላል። ስለዚህም ልጁ አባቱ ሰው ሲገድል አይቶ እንዲያድግ ስላልፈለገ ላለመግደል ወሰነ። በዚህ የተበሳጨው አዛዡን ወደ ሜዳው በመግባት በርክን መደብደብ ይጀምራል። ይሁን እንጂ በዚህ ሰዓት የኤፍቢአይ ፖሊሶችና ስቲቭ እስር ቤቱን ወረሩት። እናም በፍጥነት ወደ እስር ቤቱ መሃል በመግባት ጠባቂዎችን አንድ በአንድ ማሰር ይጀምራሉ። በሌላ በኩል ደግሞ በርክ ሚልተንን ለመግደል ሲገደድ ስቲቭ መጥቶ የጠባቂውን ረዳት ተኩሶ ገደለው። ይህንን እድልን በመጠቀም በርክ አዛዡን ይደበድበዋል። ብዙም ሳይቆይ የኤፍቢአይ ሰዎች አዛዡንም ጭምር ይዙታል። በመጨረሻም በርክ ይህንን ተልእኮ ለኤፍቢአይ በተሳካ ሁኔታ ስላጠናቀቀ የበፊት ስራውን በድጋሚ አግኝቶ ከቤተሰቡ ጋር አዲስ ህይወት ይጀምራል። በስተመጨረሻም ፊልሙ አዛዡ ወደ ፍርድ ቤት ቀርቦ ላደረገው አሰቃቂ ተግባር እንዳለ የሞት ፍርድ ሲፈረድበት እያስመለከተን ይጠናቀቃል።